ልብህ ገዳም ካልሆነ ድንግል ማርያም አትገባህም። ልብ ቤተ ክርስቲያን ካልሆነ እመቤታችን ባንተ ልብ ውስጥ ልትገባ አትችልም። እመቤታችን እያለቀሰች ቀራንዮ ስትሄድ አይሁድ አዩና ደነገጡ እና ሶስት ንግግር ተናገሩ። ምን አሉ? ግማሾቹ በከተማ አይተናት አናውቅም አሉ። በከተማ አይተናት አናውቅም። ምክንያቱም እመቤታችን ታውቃላችሁ አንገታቸው እንዳደነደኑ አውታታ የከተማ ሴቶች ልከኛ ስርዓት ያላት ምግባር ያላት ቀና ብላ ማትሄድ እግሯ ከዮሴፍ ቤትና ከቤተ መቅደስ ውጪ ሌላ የትም የማትሄድ ናት። አይገርማችሁ? እውነት ነው። ዮሴፍ ቤት የረገጠ እግሯ በእኛም ልብ ሆነው ሲመላለስ ይኑር። በእውነት እንደው በገሌ ልብ ውስጥ እመቤታችን ነበረች ቢባል አያስደስትም? በዮሴፍ ቤትና በማን በቤተ መቅደስ ቤት ውስጥ ነበረች እንደተባለ ሶስተኛው እኛ ልብ የሷ ቤት መሆነ አረ በገሌ ልብ ውስጥ እኮ እሷ ነበረች በተባለና እዛ ምን አሉ? በከተማ አይተናት አናውቅም አሉ። እውነታቸውን ነው። እሷ የከተማ ሴት አይደለች። ዛሬም አንዳንዶች በከተማይ ጠባይ እመቤታችን ለመረዳት የሚሞክሩ አሉ። ልብህ ገዳም ካልሆነ ድንግል ማርያም አትገባህም። ልብ ቤተ ክርስቲያን ካልሆነ እመቤታችን ባንተ ልብ ውስጥ ልትገባ አትችልም በእውነት። እና ሁለተኞቹ ምን አሉ ደግሞ? በጣም የነገስታት ዘር ትመስላለች አሉ። የማን ዘር? አዎ ጲላጦስ ዘመዱ አይደለም። አዎ ዘመዱ አይደለም። ሄሮድስም ዘመዶማ ቢሆኑ ኖሮ ልጇን ከሞት ባስጣሉላት ነበር። ግን አዎ ዘመድም ናት። ሳያውቁት እኮ ሚስጥር ተናገሩ። ዝምድናዋ ግን የሥላሴ ነው። ቃልን በስጋ ስትወልደው በቃሉ በወልድ በኩል የልቡ የአብ የሕይወቱ የመንፈስ ቅዱስ ዘመድ ሆነች አይደለም? ከህልውናው ሳይጓደል ለመጣ ቃልን በስጋ ብትወልደው ልቡ አብና የሕይወቱ የመንፈስ ቅዱስ ዘመድ ሆነች። ሊቆም ለዚህ ነው ዘመዶሙ ለሥላሴ ያላት። የማን ዘመድ? የሥላሴ ምን ዘመድ ትባላለች እመቤታችን። የቀራንዮ የክርስቶስ ሕማም መልኩ ምንድነው ከተባለ የድንግል ማርያም መልክ ነበር። እንደምናውቀው ክርስቶስ ላይ የተቸነከረው ችንካር እጆቿ ላይ ይወጋ እንጂ ነፍሷ እኮ አብሮ ሲወጋ ነበር እኮ። እያንዳንዱ መከራ እኮ አብራ ተቀብላለች። እሷ የተቀበለችው መስቀል ይበልጣል ስምዖን ከተሸከመው መስቀል። እሱ እኮ ለደቂቃ ነው ተሸከመ፣ እስከ ቀራንዮ ድረስ ነው። እሷ እኮ ገና ልጇን በማህፀኗ ከተሸከመችበት ጊዜ ጀምሮ ዓለም ፊቷን እኮ አዙሮባታል። ስምዖን እኮ አብሮ እኮ ከክርስቶስ ጋር ሲገፋ ነበር። እሷ እኮ ገና ጌታን በጸነሰች ሰዓት አይሁድ ሲገፋት ነበር።